በ21ኛው ክፍለ ዘመን አሁን ባለንበት ሰዓት ማለት ነው ሰዎች ፋይናንሻል ፍሪደም የገንዘብ ነፃነት እንዲያገኙ ቢማሯቸው ቢያውቋቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች አንድ ባንድ በደንብ አድርጌ ዛሬ አስረዳቸዋለሁ ማለት ነው። አሁን ያለንበት ዘመን እዚህ በፊት እንደነበረው ዘመን አይደለም። እዚህ በፊት በተማርንበት ትምህርት በያዝነው ዲግሪ በያዝነው ማስተርስ ወይም ፒኤችዲ አሁን ያለውን ዌቭ መቋቋም አይቻልም ማለት ነው። ስለዚህ what are some of the important skills that we have to learn መማር ያለብን ወሳኝ ክህሎቶች አሉ። የመጀመሪያው ምንድነው? ሴልስ ኤንድ ፐርሱዌሽን ስኪል ነው። የሴልስ ኤንድ ፐርሱዌሽን ስኪል ማለት ምናል የሽያጭና የማሳመን ጥበብ ማለት ነው። ይሄ የማሳመን ሰዎችን ተናግሮ የማሳመን የሽያጭ ጥበብ አንድ ላይ ስለሚሄዱ ማለት ነው። ሰዎች የሆነ ፕሮዳክት የሆነ ምርት የሆነ ሰርቪስ ወይም አገልግሎት ይዘን እሱን ሰርቪስ ወይም አገልግሎት ለነሱ ለመሸጥ የግዴታ ሴልስ ስኪል ያስፈልገናል ወይም የሽያጭ ክህሎት ያስፈልገናል። ከዛም ሰዎችን በሚገባቸው ቋንቋ በደንብ አድርገን የነሱን ኢሞሽን ስሜት፣ የነሱን ሎጂክ፣ የነሱን አጠቃላይ ኤቲክስ ነክተን ተች አድርገናቸው ፐርስዌድ ማድረግ ወይም ማሳመን መቻል አለብን። በነገራችን ላይ አንድ ፕሮዳክት ወይም አንድ ሰርቪስ ወይም አንድ ምርት ወይም አንድ አገልግሎት በምንሸጥበት ሰዓት ገንዘብ የምንቀባበለው መጨረሻ ነው። መጀመሪያ ምኑ ነው? ኮሚኒኬሽኑ ይቀድማል፣ ማውራቱ ይቀድማል፣ መግባባቱ ይቀድማል፣ ማሳመኑ ይቀድማል። ያ የሴልስ ስኪል የሽያጭ ስኪል ይቀድማል ማለት ነው። ስለዚህ ለዛም ነው ሁለት ሱቆች ከአንድ አካባቢ ሆነው ሁለት ሻጮች አንድ አካባቢ አንዱ ብዙ ሽጦ የሚውለው አንዱ ደግሞ ዝቅተኛ ነገር ሽጦ የሚውለው ዘሴም ፕሮዳክት ይዘው ተመሳሳይ ፕሮዳክት ይዘው ተመሳሳይ ሰርቪስ ይዘው ተመሳሳይ አገልግሎት ይዘው አንደኛው ከባድ ሽያጭ ያከናውናል፣ ሌላኛው ደግሞ በጣም የወረደ ሽያጭ ያከናውናል። ስለዚህ እኔ ሰውን ስናገር ፐርስዌሲቭ የሆነ ስኪል አለኝ፣ የማሳመን አቅም አለኝ። ሰዎችን ተናግሮ ለማሳመን እነዚህ ሶስት ነገሮች መነካት አለባቸው። አንደኛው እነዚህ የግሪክ እንትን ማለት ነው ኤንሽንት ግሪክ ፊሎሶፊ ላይ ሪቶሪክ ላይ ታገኟቸዋላችሁ። ምንድነው የመጀመሪያው? ምንድነው? ሎጎስ ይባላል። ሎጎስ ማለት ሎጂክ ማለት ነው። እኔ ተጠይቃዊ ነው ወይ? የማወራው ነገር ምክንያታዊ ነው ወይ? በምክንያት ላይ የተመሰረተ ነው ወይ? ከሰዎች ጋር ኮሚኒኬት ሳደርግ ስግባባ። ሁለተኛው ደግሞ እንደገና ደግሞ ፓቶስ ይባላል። ፓቶስ ማለት ምን ማለት ነው? ላይክ ሎጎስ ብያቸዋለሁ፣ ምክንያት ነው፣ ሎጂክ ነው፣ ተጠይቅ ነው። ኤንድ ሌላው ፓቶስ ይባላል። ፓቶስ ማለት ምን ማለት ነው? ኢሞሽን ማለት ነው። ስሜቱን አንድን ሰው በደንብ አድርገህ ነክተኸዋል ወይ? በደንብ አድርገህ ስሜቱን በደንብ አድርገህ ተች አድርገኸዋል ወይ ስሜቱን። ሶስተኛው ኢቶስ ነው። ኢቶስ ማለት ኢቲክስ ማለት ነው። የምትናገረው ነገር፣ የምትጠቀማቸው ቃላት፣ አጠቃላይ ንግግርህ ስነ ምግባር የተላበሰ ነው ወይ? እነዚህ ሶስት ነገሮች ሲሟሉ አንድ ሰው ምንድነው ማለት ነው? ፐርስዌሲቭ ስኪል አለው ወይም ሰውን ተናግሮ የማሳመን ክህሎት አለው ይባላል ማለት ነው። ስለዚህ የመጀመሪያው ምንድነው ማለት ነው? ሴልስ ኤንድ ፐርስዌሲቭ ስኪል ማለት ነው። ወይም ሴልስ ኤንድ ፐርስዌሽን ማለት ሽያጭና ማሳመን የመጀመሪያው መማር ያለበት ንግግር። በነገራችን ላይ ሰው መማር አለበት። ሰዎች እንዴት ማሳመን እንዳለበት ሰው ቁጭ ብሎ መሰልጠን መማር አለበት። ነገሮችን እንዴት መሸጥ እንዳለበት መማር መሰልጠን መቻል አለበት። እና ስለዚህ ወደ ሳይንሱ ገብተን ይህን ነገር መማር አለብን ነው። ሁለተኛው በጣም አንደርሬትድ የሆነው እኔም በዚህ ሙያ ውስጥ ስላለው ማለት ነው ላንጉዌጅ ስኪል ነው፣ እንግሊዘኛ ነው ማለት ነው። አሁን ባለንበት ክፍለ ዘመን በዚህ ዲጂታሉ ዓለም ትልልቅ መጽሐፍቶች፣ ትልልቅ ፊሎሶፈርስ፣ ትልልቅ ሳይኮሎጂስቶች፣ ትልልቅ ፖለቲሽንስ የሚናገሯቸው ነገሮች፣ የሚጽፏቸው ጽሁፎች፣ የነሱ ንግግሮች፣ የነሱ ፓብሊክ ስፒች፣ የሰው ፊት ቁመው የሚናገሩት የሚጽፏቸው አጠቃላይ ቁም ነገር ዊዝደም ጥበብ ተጽፎ የሚገኘው በእንግሊዝኛ ቋንቋ ነው። ስለዚህ እንግሊዝኛ ቋንቋን መቻል ይሄ የሌክዠሪ የምቾት የድሎት ጉዳይ ሳይሆን አማራጭ ሳይሆን ግዴታ ነው አሁን ባለንበት። ምክንያቱም ቀድመውን እስከሄዱ ድረስ ግዴታ የተቀደምነውን ቋንቋ ደግሞ የዓለም መግባቢያ ስለሆነ ኢንተርናሽናል ላንጉጅ ስለሆነ ዓለም አቀፍ ቋንቋ ስለሆነ እንግሊዝኛ ቋንቋ በየትም ብለን መቻል አለብን ማለት ነው። አንዳንዴ ሰዎች ሲናገሩ ስማላችሁ እንግሊዝኛ ብችል የምኖረው ኢትዮጵያ ውስጥ ነው፣ እንግሊዝኛ ብችል ባልችል የት ልሄድ ይችላለሁ? ምክንያቱም ያለው ኢትዮጵያ ውስጥ ነው። ስለዚህ የአማርኛ ከተናገሩ ከሰው ጋር በአማርኛ ከተግባባሁ በቂ ነው ይላል። ነገር ግን በዘመነ ግሎባላይዜሽን በዚህ ዲጂታላይዜሽን በዚህ ዲጂታል ዓለም ውስጥ አንድ መንደር በሆነችበት እኛ ከዚህ ስንሆን ኢትዮጵያዊ ነን፣ ከኢትዮጵያም አልፎ እንደገና አፍሪካዊ፣ ከአፍሪካውም አልፈን የዓለም ዜጎች ነን። ምክንያቱም በእጃችን የያዝነው ስልክ
በእጃችን የያዝነው ሞባይል ዲቫይስ ኢንተርኔት በሚባለው የዓለም ነርቭ ሲስተም ወይም ስርዓተ ነርቭ አንዱን ጫፍ ዓለም ከአንዱ ጋር ኢንተርኔት አገናኝቶታል ማጂክሊ ማለት ነው። ስለዚህ በዛ ነርቭ ሲስተም ኢንተርኔቱ ነርቭ ሲስተም እስከሆነ የነርቭ ስርዓት እንደ ነርቭ ስርዓቱ ነው ሰዎችን ከሰዎች እስካገናኘ ድረስ ባውንደሪ የለም፣ ድንበር የለም። እዚህ ቁጭ ብለን የትኛውም ዓለም ላይ ስራ መስራት ይቻላል። እዚህ ቁጭ ብለን የትኛውም ዓለም ላይ ፕሮዲውስ የሚደረግን እውቀት የሚዘራን እውቀት የሚመረትን እውቀት በሰከንዶች በደቂቃዎች እኛ አክሰስ ማድረግ እንችላለን። በኢንተርኔት አማካኝነት ቤታችን ቁጭ ብለን እናነባለን። ያነበብነውን ነገር ወደ ህይወታችን እንተገብራለን፣ ለውጥ እናመጣለን። ስለዚህ እንግሊዝኛ ቋንቋ ስትማሩ it opens doors of opportunities የተለያዩ እድሎችን የስራ እድሎችን ይፈጥራል ማለት ነው። ስለዚህ ቋንቋን በደንብ አድርገን መማር፣ ማወቅ፣ መናገር፣ መጻፍ አለብን ማለት ነው። ቋንቋ ሲባል ብዙ ጊዜ ሰዎች ወደ አእምሯቸው የሚመጣው እንግሊዝኛ ሲባል መናገር ብቻ ነው። ሰዎች በምን ይግባባሉ? በመናገር ይግባባሉ። ሰዎች በምን ይግባባሉ? በጽሁፍ ይግባባሉ። አይደለም እንዴ? ለመናገር ደግሞ ሰው መልስ ለመስጠት ማዳመጥ አለብህ። የስ አይደለም? መረጃ የሰዎችን መረጃ ደግሞ ወደ ውስጥ ለማስገባት ማንበብ መቻል አለብህ። ስለዚህ አራቱንም ስኪል በደንብ አድርጋቸው አራቱንም ክህሎት መማር ማወቅ አለባቸው። ሲጀመር ሳይንስና ቴክኖሎጂ አብሮ ባደገ ቁጥር የእንግሊዝኛ ቋንቋም አብሮ ያድጋል። አይደለም እንዴ? ስለዚህ በዚህን ዓመት በ3 ወር በ4 ወር ተምሬ በቃኝ የሚባል ሳይሆን ላይፍ ሎንግ ወይም በህይወት እስካለን ድረስ ሁልጊዜ አፕዴት የምናደርገው ነገር ሁልጊዜ የምንማረው ነገር መሆን አለበት። ምክንያቱም እንግሊዝኛ ቋንቋ ከስራችን ጋር ዳይሬክትሊ ሪሌትድ ነው። ምንድን ነው ማለት ነው? ሪሌትድ ነው ማለት ነው። ኦኬ፣ ሪሌትድ ነው። ሌላው ሶስተኛው ነገር ምንድነው ደግሞ የዲጂታል ስኪል፣ ከዲጂታል ስኪል ኤአይ ስኪልስ ማለት ነው። የተግባባን ነው። ስለ አርቲፊሻል ኢንቴሊጀንስ ሰው ሰራሽ ክህሎት አንድ ሰው ማወቅ መቻል አለበት። ምክንያቱም ዝም ብለን ቁጭ የምንል ከሆነ አጠቃቀሙን ስለ ኤአይ የማናቅ ከሆነ ወይም እንደገና ደግሞ የተወሰነ ሊሚትድ የሆነ ውስን የሆነ እውቀት ከሆነ ያለን ኤአይ በራሱ ጊዜ ሁለት ነው ማለት ነው። የተሳለ ሰይፍ ነው። አንደኛው ዲስትራክቲቭ ነው፣ ሁለተኛው ኮንስትራክቲቭ ነው። ጠቃሚም ነው አውዳሚም ነው ማለት ነው። ላይክ ኤአይ ምን አገባኝ እኔ ምን ያደርግልኛል ኤአይ ምናምን አይባልም ማለት ነው። ሀገራት ለምሳሌ የኒውክሌር መሳሪያ ገደብ አላቸው አይደል? ስምምነት አላቸው። የሰው ነው አንዱ ሀገር ከሌላው ሀገር የበለጠ ጉልበት ኑሮት በጣም ብዙ የኒውክሌር መሳሪያ አምርቶ ሌላውን እንዳይጨቁ፣ ሌላውን እንዳያጠፋ፣ እንዳያስፈራራ ምን አላቸው? ስምምነት አላቸው አይደለም እንዴ? ገደብ አላቸው። ኤአይ ግን ገደብ የለውም። አንድ የኮምፒውተር ፕሮግራሚንግ የሚችል ሰው፣ ኮዲንግ የሚችል ሰው፣ በተወሰነ መልኩ እንደዚህ ኤአይ ዲዛይን ማድረግ የሚችል ሰው ቤቱ ቁጭ ብሎ ምንም ኦፊስ ሳይከራይ፣ ቢሮ ሳይከራይ፣ ላይሰንስ ሳያወጣ፣ ፍቃድ ሳያወጣ ቤቱ ቁጭ ብሎ አንድን ኤአይ ሞዴል ዲዛይን ሊያደርግ ይችላል። አንድን ቻት ቦት ዲዛይን ሊያደርግ ይችላል። ይሄ ሴፍቲ ያስፈልገዋል። ደህንነቱ የተረጋገጠ በደንብ የተፈተሸ ነው ወይ አይደለም። ሬጉሌሽን የለም በዓለም ላይ እስካሁን የኤአይ ሬጉሌሽን የለም በዓለም ላይ። ያ ነገር አውዳሚ ሊሆን ይችላል ወይም እንደገና ጠቃሚ ሊሆን ይችላል። ከዚህ ጋር በተያያዘ ሙስጠፋ ሱሌማን የጻፈው አንድ መጽሐፍ አለ። ዘ ካሚንግ ዌቭ የሚል መጽሐፍ አለ። ወይም ምን ማለት ነው በአማርኛው እየመጣ ያለው ማዕበል ማለት ነው። ስለዚህ ኤአይ ብዙ ስራዎችን ሊያሳጣ ይችላል ማለት ነው። በጣም ብዙ ስራዎችን አይታችኋል። አሁን በትንሹ እየተሞከሩ ነገር ያሉ በኤአይ ሙዚቃ ይሰራል፣ በኤአይ የሆነ ነገር ይጻፋል፣ በኤአይ የሆነ ነገር ይደረጋል። ኤአይ ላይ እንደገና ሪፖርቶች ይጻፋሉ። ኤአይ ላይ ቢዝነስ ፕላኖች ይጻፋሉ። ስለዚህ ምንድነው በዛ ኤክስፐርቱ ስንሆን በዛ ሙያ ውስጥ የተሰማራን ሰዎች ምን ሊያደርግ ማለት ነው? ስራችንን ሊቀማ ይችላል። ስለዚህ ምን እናደርጋለን? ምንም እንኳን ኤአይ የፈለገውን ያህል መጥቆ ቢሄድም የሰውን ልጅ መተካት አይችልም። ምክንያቱም ሰው ምን የሚባል ነገር አለው? ኢሞሽን የሚባል ነገር አለው። ስሜት የሚባል ነገር አለው። ስሜት ደግሞ ምንድነው? ክሬቲቪቲ አብሮ ጋር የተያያዘ ስሜትና ክሬቲቪቲ አብረው የተያያዙ ናቸው። አንድ ነገር ፈጠራ አቅምና ስሜት አብረው የተያያዙ ነገሮች ናቸው። ስለዚህ እኛ ከሱ እየበለጥን ስለ ኤአይ የበለጠ እውቀቱ እያዳበርን ስንመጣ በእጃቸው የሚሰሩ ሰዎችና ኤአይን ሌቨሬጅ አድርገው የሚሰሩ ሰዎች እኩል ሊራመዱ አይችሉም። ልክ ከዚህ ተነስቶ ሁልጊዜ እንደምናገረው ወደ አዋሳ በእግርና በአውሮፕላን መሄድ ነው የሚሆነው ማለት ነው። ስለዚህ ወጣቶች አሁን ማወቅ ያለባቸው ነገር ምንድነው? ኤአይን ወደኋላ ማለት ሳይሆን ምን ማለት ነው አርቲፊሻል ኢንቴሊጀንስ፣ ሰው ሰራሽ
አስተውሎት ማለት ምን ማለት ነው? ማወቅ አለብኝ፣ መገንዘብ አለብኝ፣ መማር አለብኝ። እንዴት ነው የሚሰራው? አላቅም ብሎ ከስር ቁጭ ብሎ መማር አለበት ማለት ነው። ያለበዛ ሁሌ እንደተሸወደ ነው የሚኖረው ማለት ነው። ስለዚህ ኤአይ ለነገ የሚባል ነገር አይደለም። ወጥራችሁ ተማሩ። የት እንማራለን? ኤአይ የት እናገኛለን? በእጃችን የያዝነው ስልክ በዓለማችን እጅግ በጣም ትልቁ ላይብረሪ ነው እያልኳችሁ ነው ማለት ነው። በግድ አሁን ላይብረሪ ተነስቶ መሄድ ላይጠበቅብን ይችላል ማለት ነው። ስለዚህ ይህን ስኪል መማር አለባችሁ። ሌላው አሁንም ቢሆን ወጣቶች ከዚህ ጋር በተያያዘ የቪዲዮ ኤዲቲንግ እና ግራፊክስ እውቀት በጣም ወሳኝ ነው ማለት ነው። የቪዲዮ ኤዲቲንግ እና ግራፊክስ እውቀት፣ ቪዲዮ ኤዲት ማድረግ፣ ግራፊክስ ዲዛይን ማድረግ፣ እንደዚህ አይነት እውቀት ያላቸው ሰዎች በሆነ አካዳሚክ ኤሪያ ላይ በሆነ የቀለም ትምህርት ላይ ብዙ ዲግሪ ደርድሮ ከተቀመጠ ሰው ይልቅ የተሻለ ገንዘብ ሲያገኙ ታያላችኋል። ኢንተርምስ ኦፍ ገንዘብ ነው እያወራን ያለው። ያ ማለት ዲግሪው አያስፈልግም፣ ማስተርሱ አያስፈልግም፣ ፒኤችዲ አያስፈልግም ማለት ኤጁኬሽን በጣም በጣም ፕራይመርሊ ፎከስ መስጠት ያለበት አንድ ሰው ለትምህርት ነው። በት ዋት ካይንድ ኦፍ ኤጁኬሽን የሚለው ጥያቄ ነው መነሳት ያለበት። ምን አይነት ትምህርት ነው? ይህ ትምህርት ተምሬው በህይወቴ ወደ መሬት ሳወርደው የኔን ፋይናንሻል ፕሮብለም፣ የኔን ሜንታል፣ አጠቃላይ የሀገሬን ኢኮኖሚካል ፕሮብለም፣ ሶሻል ፕሮብለም፣ ፖለቲካል ፕሮብለም እና የራሴን አጠቃላይ ነባራዊ ችግር ይፈታል ወይ ብሎ ጥያቄ ጠይቆ ከዛ ትምህርቱን መቀጠል ነው ማለት ነው። ስለዚህ ምንድነው ማድረግ ያለብን ማለት ነው? እዚህ ጋር የቪዲዮ ኤዲቲንግ እና ግራፊክ ዲዛይኒንግ መማር መቻል አለበት ሰው። በነገራችን ላይ ይህንን ስትማሩ ቅድምን ብያችኋለሁ፣ እንግሊዝኛ ቋንቋ አብራችሁ ስትማሩ፣ ቪዲዮ ኤዲቲንግ ስትማሩ፣ ግራፊክስ ስትማሩ የግድ ኢትዮጵያ ውስጥ ያሉ ዩቲዩበሮችና ቲክቶከሮችን ቪዲዮ ብቻ አይደለም ኤዲት የምታደርጉት ወይም የእነሱን ተምኔል ብቻ አይደለም ዲዛይን የምታደርጉት። የእንግሊዝኛ ቋንቋ ካላችሁ ውጭ ሀገር ካሉ ዩቲዩበሮች፣ ውጭ ሀገር ካሉ ቲክቶከሮች ጋር ተነጋግራችሁ የእነሱን ቪዲዮ ሪሞትሊ ከርቀት ምን ማድረግ ትችላላችሁ ማለት ነው። ኤዲት ማድረግ ትችላላችሁ፣ የእነሱን ተምኔል መስራት ትችላላችሁ ማለት ነው። ስለዚህ ይሄ ለነገ የሚባል አንድ የራሳችሁንም ፈጥራችሁ ለምሳሌ ሶሻል ሚዲያ ዩቲዩብ ቪዲዮ ዩቲዩብ ቻናል ብትከፍቱ፣ ቲክታክ ብትከፍቱ የራሴ የሆነ ሀሳብ አለኝ ሀገር የሚለውጥ ሌሎችን የሚለውጥ እኔንም የሚጠቅም ሀሳብ ይዣለሁ ብሎ ያለ ሰው ወደዛ መድረክ ሲመጣ የራሱን ቪዲዮ ኤዲት ያደርጋል፣ የራሱን ተምኔል ይሰራል፣ የራሱን የሆነ ነገር ክሬቲቪቲ እዛ ጋር ይጨምርበታል ማለት። ስለዚህ ቪዲዮ ኤዲቲንግ በጣም አጭር ኮርስ ነው። ሰዎች በ5 ወር በ4 ወር በ6 ወር ትሬኒንግ በደንብ አድርገው እንደገና ደግሞ 4-5 ወር ደግሞ እንደገና ደግሞ እየሞካከሩ ደግሞ በአመታቸው አሪፍ ኤዲተር ሊሆኑ ይችላሉ። በአመታቸው አሪፍ ግራፊክ ዲዛይነር ሊሆኑ ይችላሉ ማለት ነው። እንደናንተ ኤፈርት ነው ማለት ነው። ከአንድ ዓመት በኋላ አሪፍ ተከፋይ ይሆናል ማለት ነው። ስለዚህ ይህንን ነገር ወደኋላ ማለት የለባችሁም ማለት ነው። ቪዲዮ ኤዲቲንግ አንድ ግራፊክስ ማለት ነው። እነዚህን ይዛችኋል አይደለ? ስለዚህ የት ነው የምንማረው? እንዴት ነው የምናደርገው? አንድ ከዩቲዩብ ቪዲዮ መማር ይቻላል። ሁለተኛ ደግሞ ትሬኒንግ ሴንተር ላይ ማሰልጠኛ ተቋማት ላይ ሄዶ አሪፍ የግራፊክስ ዲዛይኒንግ የሚያስተምሩ ሰዎች፣ ቪዲዮ ኤዲቲንግ የሚያስተምሩ ሰዎች ከነሱ ቁጭ ብሎ መማር ይቻላል ማለት ነው። ኦኬ፣ ይህን ታደርጋላችሁ። ሌላውና ወሳኙ ነገር ምንድነው? ፐብሊክ ስፒኪንግ ነው። ፐብሊክ ስፒኪንግ ማለት ከሰው ፊት ቆሞ መናገር ወይም ከሰው ፊት ከህዝብ ፊት መናገር ማለት ነው። ኮንፊደንስ ያስፈልግ ከሰው ፊት የመናገር ምክንያቱም ሁሉም ነገር ከመናገር ጋር የተገናኘ ነው። አንድ ሰው የፈለገውን ያህል እውቀት በውስጡ ቢሸከም የፈለገውን ያህል ክህሎት በውስጡ ቢሸከም እንደው ዓለምን የሚለውጥ ነገር አለ ቢል ከሰዎች ጋር ተደራድሮ ያንን እውቀትና ክህሎት መሸጥ የሚችለው በመናገር ነው ማለት ነው። ስለዚህ ከሰው ፊት ያለምንም ፍርሃት መናገርን መለማመድ መቻል አለብን ማለት ነው። የሰው ፊት ያስፈራል ይባላል አይደል? የሰው ፊት በጣም ነው የሚያስፈራው። ከሰው ፊት መናገር እጅግ በጣም ፈራለሁ። ሰው ፊት እንደመናገር እኮ ቀላል ነገር የለም ይላል። የስ መጀመሪያ ላይ መፍራቱ ይኖራል፣ ሁለተኛ ላይ መፍራቱ ይኖራል፣ ሶስተኛ ላይ መፍራቱ ይኖራል። እያለ በሂደት በልምድ ግን የሰው ልጅ ደፋር ተናጋሪ ይሆናል ማለት ነው። ያም ሰው ዛሬ የምታዩዋቸው ታላላቅ ፐብሊክ ስፒከርስ ወይም ከህዝብ ፊት ቆመው የሚናገሩ ሰዎች ከየትም ያመጡት አይደለም፣ በልምድ የመጣ ነው ማለት ነው። ስለዚህ ራስን ትሬን ማድረግ፣ ራስን ማሰልጠን፣ እኔ ከሰው ፊት መናገር መቻል አለብኝ። ምክንያቱም የያዝኩትን እውቀትና ክህሎት መደራደርና መሸጥ የምችለው በድፍረት ከሰዎች ፊት ስናገር ነው። ካልተናገርኩ እኔን ስለኔ ማን ዓለም ስለኔ ምን እንዴት አላች? እኔ ማልናገር ከሆነ እኔ ያዝኩትን እውቀት እንዴት ዓለም ታውቃለች? እኔ ማልናገር ከሆነ እኔ ያዝኩትን ክህሎት እንዴት ታውቃለች ማለት ነው። ስለዚህ ያ የመደራደር አቅማችሁ ከፍ ይላል ማለት ነው ከሰው ፊት ስትናገሩ። ስለዚህ የፐብሊክ ስፒኪንግ ወይም ከሰው ፊት የማውራት
ከሰው ፊት የመናገር አቅምን በደንብ አድርጎ መገንባት ያስፈልጋል። ኦፍኮርስ ከአስተዳደጋችን ጀምሮ ኢንካሬጂንግ አይደለም። ከሰው ፊት ስታወራ ዝም በል ባለየ ምናምን ነው። ያ ጥሩ ጎን እንዳለው ሁሉ መጥፎ ተጽዕኖም አለው ማለት ነው። ከሰው ፊት አለመናገር ማለት ነው። ለሰዎች ቻንስ ስጥ፣ ስታወራ አትቅለብለ ምናምን፣ ያ ሌላ ጉዳይ ነው። ነገር ግን ዝም ተብሎ ያደገ ሰው ግን መጨረሻ ላይ ማለት ነው ትንንሽ ነገሮች ሁሉ ተሸናፊ ይሆናል ማለት ነው፣ በትንንሽ ነገሮች ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? ከሰው ፊት የመናገር ፓብሊክ ስፒኪንግ ስኪል፣ የፕሬዘንቴሽን ስኪላችን፣ ከሰው ፊት የሆነ ነገር የማቅረብ ስኪላችን፣ ክህሎታችን ከቀን ቀን ራሳችንን ማሰልጠን ማስተማር መቻል አለብን ማለት ነው። ይህን ማድረግ ስንችል ምንድነው ማለት ነው እኛ ያለንን ትንሽን ብትሆን ክህሎት አውጠን መሸጥ እንችላለን ማለት ነው። አውጠን መሸጥ እንችላለን። አይታችሁ ከሆነ ብዙ ሰው እሱ እኮ በቃ በጣም ብዙ እውቀት አለው፣ በጣም ብዙ ሰርቲፊኬት አለው፣ በጣም ብዙ ተምሯል፣ ከሀገር ውስጥ ተምሯል፣ ከውጭ ሀገር ተምሯል። ነገር ግን ህይወቱ ያው እንደሚታየው እንደዚህ ነው እንላለን አይደለ? ምንድን ነው የገጠመው ነገር ቢባል ከሰዎች ፊት ወጦ የመናገር የመደራደር ያለውን አቅምና ክህሎት ለሰዎች አውጦ መናገር አይችልም ማለት ነው። ስለዚህ ይህ አንዱ ስኪል ነው ማለት ነው። ሌላው ደግሞ ምንድነው? ኔትወርኪንግ ነው። ከሰዎች ጋር ያለን ኔትወርክ ማለት ነው። ምን አይነት ኔትወርኪንግ ነው ያለን? ሰዎች ጋር ያለን ትስስር፣ ሰዎች ጋር ያለን ግንኙነት ምን አይነት ግንኙነት ነው? በአካባቢያችን ያሉት ሰዎች ሃንጋውት የምናደርጋቸው፣ አብረን የምንዝናናቸው፣ አብረን የምናወራቸው፣ ጊዜያችን የምናሳልፍባቸው፣ የምንደዋወላቸው ምን አይነት ሰዎች ናቸው እኛ ጋር ያሉት ነው። የተለወጡ ሰዎች ወይም መለወጥ የሚፈልጉ ሰዎች፣ ሀሳብ ያላቸው፣ አይዲያ ያላቸው፣ ኢንካሬጂንግ የሚያደርጉ የሚያበረታቱ፣ አይዞ በርታ፣ ትለወጣለህ፣ ይክን ደውት ማድረግ ትችላለህ በሚሉ ሰዎች ነው የተከበብነው? ወይስ በተቃራኒው ደግሞ አይ አንተ ይህን ማድረግ አትችልም፣ ዩ ኬንት ዱ ዲስ፣ ምክንያቱም ከዚህ በፊት አውቅሃለሁ፣ ከዚህ ዓመት በፊት አንተ እንዲህ ነበርክ፣ አንተን አላቅህም እንዴ፣ በየትኛው አቅም ነው ብለው እኛን የሚኮንኑ ሰዎች፣ ወደ ታች እኛን ዝቅ የሚያደርጉ አንደርማይን የሚያደርጉ ክሪቲሳይዝ የሚያደርጉ ሰዎች ናቸው? ወይስ የእኛን መለወጥ የሚፈልጉ ሰዎች፣ የእኛ አቅም እንዲዳብር የሚፈልጉ ሰዎች፣ የእኛ ፋይናንሻል ላይፍ የኢኮኖሚ ላይፍ፣ ማህበራዊ፣ አጠቃላይ ሁለንተናዊ የህይወት ለውጥ እንድናመጣ የሚፈልጉ ሰዎች ናቸው በአካባቢያችን ያሉት? ወይስ ኔጌቲቭ ቲንከርስ፣ አሉታዊ አመለካከት ያላቸው ሰዎች ናቸው የሚለውን ነገር በደንብ አድርጎ መፈተሽ ያስፈልጋል። ምክንያቱም ሰው ውሎውን ነው የሚመስለው። የሰው ልጅ ራዕይ ካላቸው ሰው፣ ኦፕቲሚስቲክ ከሆኑ ራዕይ ካላቸው ሰዎች ጋር ቪዥነሪ ከሆኑ ሰዎች ጋር የሚውል ከሆነ ያ ይጋባበታል። እንደዛ አይነት ሰው ነው የሚሆነው። ነገር ግን ከሰነፎች ጋር ከተቺዎች ጋር ኮምፕሌን ከሚያደርጉ ሌት ተቀን ምሬትን ህይወታቸው ካደረጉ ሰዎች ጋር የሚውል ከሆነ ግን ያ በሽታ ነውና ይጋባበታል። ተመሳሳይ ሰው ነው የሚሆነው። ስለዚህ you have to check your circle, you have to check your network። ስለዚህ ኔትወርካችንን፣ ሰርክላችንን በማን እንደተከበብን፣ ከማን ጋር እንደምንውል፣ እነማን ምን አይነት ጓደኛ እንደሆኑ ለኛ በደንብ አድርገን ማረጋገጥ፣ ቼክ ማድረግ መቻል አለብን። ጤነኛ ሆኖ ካልተገኘ ግዴታ ጤነኝነቱን ለማስጠበቅ ኔትወርካችንን ጤናማ ይሆን ዘንድ ጤናማ አመለካከት ካላቸው ሰዎች ጋር መዋል መቻል አለብን ማለት ነው። ይህን ስታደርጉ በጣም ኢዚ ነው የሚሆነው ማለት ነው። ኢዚ ይሆናል። ነገሮች ሁሉ በጣም ቀላልና ቀላል ይሆናሉ። ሌላውና የመጨረሻው ስኪል ምን እንደሆነ ልንገራችሁ። ሪዲንግ ስኪል ነው። ሪዲንግ ስኪል ማለት የማንበብ ክህሎት ማለት ነው። ሪዲንግ ሃቢትስ፣ የማንበብ ልማድ። ማንበብ ደግሞ ምን ያደርጋል እንዳትሉኝ፣ ስንት ያነበቡ ሰዎች የት ደረሱ? ማንበብ ምን ያደርጋል እንዳትሉኝ፣ ችግሩ ያለው ከማንበቡ ላይ ሳይሆን ከተግባሩ ላይ፣ ኤክሴኪዩት የማድረግ የመተግበር ጉዳይ ነው ችግሩ ያለው እንጂ ማንበብ እጅግ በጣም ወሳኝ ነው። ምክንያቱም መጽሐፍት ማለት የሀሳብ ውቅያኖሶች ናቸው፣ የሀሳብ ጥራዞች ናቸው። ስለዚህ አንድ ሰው ራሱን ወደዚያ ሀሳብ ውቅያኖስ ሲዘፍቅ እሱም ያለው ሀሳብ እሱ ከዚህ በፊት የያዘውን ሀሳብ ከዛ መጽሐፍ የማገኘውን ሀሳብ በማጋጨት ሌላ አዲስ ፈጠራ፣ አዲስ ሀሳብ መፍጠር ይችላል ማለት ነው። ሀሳብ ያለው ሰው ያሸንፋል። ሀሳብ ያለው ሰው ተከራክሮ ሰዎችን ይረታል። ሀሳብ ያለው ሰው የያዘው ምርትና አገልግሎት ይሸጣል። ሀሳብ ያለው ሰው በሰዎች ዘንድ በራስ መተማመኑ ከፍ ያለ ነው የሚሆነው ማለት ነው። ምክንያቱም የሚያወራው ነገር አሰልቺና የተለመደ አይሆንም። ስለዚህ ትልቁ ችግራችን ምንድነው? ይመሻል፣ ይነጋል፣ ስክሮል እናረጋለን። ቲክታክ አሁንም ስክሮል እናረጋለን። ስድቡን፣ የሚጠቅመውን፣ የማይጠቅመውንም፣ የሚሳደበውን በዛ ነገር ፕሮግራም ስናደርገው አእምሯችንን እንውላለን።
ምንም ነገር የሚታጨድ ነገር እንትን ሳንል ማለት ነው ወደ መኝታችን እንሄዳለን። እሱ ጸጸትን ነው የሚወልደው በነገራችን ላይ መጨረሻ ላይ። ስለዚህ ማንበብ መልመድ አለብን። ምን አይነት መጽሐፍቶችን ነው የምናነበው? የእኛን አቅም ከፍ የሚያደርጉ ሰልፍ ሄልፕ ወይም ራስ አገዝ መጽሐፎች ማለት ነው። የፐርሰናል ዴቨሎፕመንት ራስ ላይ ልማት ለማምጣት ራስ ላይ ለውጥ ለማምጣት የሚጠቅሙ ሞቲቬሽናል ፐርሰናል ዴቨሎፕመንት መጽሐፍትን ማንበብ መቻል አለብን። ያላነበበ ሰው አይታችሁት ከሆነ ወሬው ተመሳሳይ ነው። እንዴት ነህ? ጠፋህ። ሰላም ነው ግን እንዴት ነው? ጠፋህ እኮ። ያንን ወሬ ነገም ዛሬም ከነገ ወዲያም ጠዋትም ማታም ለሚያገኘው ጓደኛው ነው የሚደጋግመው። ምክንያቱም ይህ ሰው ስላላነበበ በህይወቱ ሊያካፍለው የሚችል ነገር አዲስ ሀሳብ የለው። ስለዚህ ሀሳብ ያላቸው ሰዎች እጅግ በጣም ኮንፊደንት ናቸው፣ በራሳቸው የሚተማመኑ ናቸው። ሀሳብ ያላቸው ሰዎች ሻጮች ናቸው፣ ይሸጣሉ፣ ይደራደራሉ፣ ያወራሉ፣ ያሳምናሉ። ስለዚህ መጽሐፍት ማንበብ የልማድ ማድረግ አለብን። የህይወታችን አንዱ የግዴታ አካል ማድረግ አለብን እንጂ የሌክዠሪ የምቾት የድሎት ጉዳይ ማድረግ የለብንም። ዛሬ አሁን በጣም ነው የሚፈታተነው። በነገራችን ላይ የዲጂታሉ ዓለም ጥቅም እንዳለው ሁሉ ይሄ ኢንተርኔት መስፋፋት አጠቃላይ የሶሻል ሚዲያ ፕሮሊፈሬሽን ወይም የዛ በጣም መሰራጨት ጥቅም እንዳለው ሁሉ በአግባቡ ማንጠቀምበት ከሆነ ደግሞ ጉዳት አለው ማለት ነው። ጉዳት አለው። ስለዚህ ለይተን ፎከስ ማድረግ አለብን ማለት የትኛው ነው ለኔ የሚጠቅመኝ? ምን አይነት መጽሐፍቶች ናቸው ለኔ የሚጠቅመኝ? ምን አይነት ዩቲዩብ ቻናሎችን ብከተል ነው ለኔ የሚጠቅመኝ? ምን አይነት ኦዲዮችን ባዳምጥ ነው ለኔ የሚጠቅመኝ? ስለዚህ ሰው እንዴት የራሱ ጠላት ራሱ ይሆናል? ሌሊቱም ሙሉ በስድብ ቲክቶኮች አድሮ አይኑ ቲማቲም መስሎ ጧት ላይ የጧቱንም ስራ ይሰራውም እንዲቀኑን ረብሾ ይውላል ማለት። ሰው የራሱ ጠላት ራሱ መሆን የለበትም። የራሱ ወዳጅ ራሱ ነው መሆን ያለበት። እነዚህና መሰል ነገሮችን እንግዲህ እያመጣን በዚህ ቻናል ላይ በደንብ አድርገን እንወያያለን። ቻናሉ ያድግ ዘንድ ምንድነው ኮሜንት ማድረግ፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። እናመሰግናለን። ቀጣይ ላይ እንገናኝ። ቻው።